በት መንገድ ሰው እንዴት አርጎ ይርሳል እንዴት ሶሻል ሚዲያውን ከውስጤ ታውጣዋለህ አሁን አለ አይደለ የሆነ ሰዓት ኢማንህ በጣም ይጨምርና ሱቢ ዙር አስር ምናምን መስጊድ ጀማዓት ሰግዳለህ አንዳንዴ ደግሞ ኢማንህ ሲቀንስ ቤት ውስጥ ሰግዳለህ ገብቶሃል እንደዚህ አይነት ነገር የሶሻል ሚዲያ ላይቭ መግባት ፖስት ማድረግ በቃ ይሄ የሶሻል ሚዲያ ነገር አላህ ከውስጤ እንዲያወጣልን ወላሂ የምትሰሙ ሰዎች የእስልምና እምነት ተከታዮች በረመዳን የኦርቶዶክስ እምነት ተከታዮች ትላንትና ነው ዛሬ ተጀምሯል ጾማችሁ ለፈጣሪያችሁ ብላችሁ ጸልዩልኝ ይሄ ነገር ከውስጤ እንዲወጣ ሱስ ስለሆነብኝ ነው እንጂ ወላሂ ቲክቶክ ላይ መምጣት አልፈልግም እንዴ ሃሌሉያ ይሄ የተወጋይ ነው ይሄ መንፈስ ከውስጤ ያስፈልጋል መንዙሬ ያያ ጮፌ ነው ማን ጮፌ ነው ይሄንን መንጥቆ ያወጣል ምን ሌላ ቦታ አይደለም ምንድን ያያ ጮፌ የሚባል ሰው አላውቅም ሰው ይሄ ማን ነው ስሙን በደንብ ስለማይያዝ ነው ጻፉልኝ ጎበዝ ስሙ ጠፍቶብኝ አላወቀው እዩ ጮፌ ማለት የፕሮቴስታንት ዋቂው አይደለ አው በቃ እሱ እንትኑ ፓስተሩ አይ እኔ በሌላ እምነት ያለን ችግር ይወጣልኛል ብዬ አላምንም ትልቅ እምነት በራሴ እስልምና ስላለኝ በእስልምና ዱዓ አድርጌ ይወጣልኛል የሚፈልገው ነገር እንጂ የሌላ ሰው ጋር ሄጄ ሰው ዱዓ እንዲያደርግልኝ አላደርግም ሰው ዱዓ እንዲያደርግልኝ የምፈልገው ቆይ እንጂ አይደለማ አካል እንጂ አይደለም የሌላ እምነት ውስጥ ያላችሁ ሰዎች ጸልዩልኝና ከዚህ ነገር ልውጣ ነው ያልኩ እንጂ በራሴማ ወደ አላህ እያለቀስኩ ነው ዲን እስላም ነው ያለኝ እኮ ዲን እስላምን እንዴት ነው ከሌላ እምነት ጋር ኮምፔር ማድረግ ማብራራት አመን ሙስሊም ቁርአን እስከስንት ቀርተሃል መንሱር አክተማል ቁርአን አላከተምኩም ግን ለሰላት የሚበቃኝ ነገር አልহামዱሊላህ አላህ አስተምሮኛል ለሰላት የሚበቃኝ ነው ዋናው ትእዛዙን ዑለማዎች ያሉትን ሰምቶ ከዛ ተቆጠቡ ካሉበት መቆጠብ ትልቅ ነገር ስልክ ከላይ ሜሴጅ መጥቶብኝ ነው እሺ ከዚህ ሰው እየጋጣ አውራ ይሉኛል ምንድነው በሰላም ነው እና ዝሮ ለነበረን ቆይታ እናመሰግናለን መንሱር ኢትዮጵያ እንገናኛለን ለኢዱ አዲስ አበባ ኢንሻአላህ አላህ ካለ አዲስ አበባ ነው ኢዱን የምናከብረው ፏብትን ብለን አላህ ነዛሰው አዲስ አበባ ብቻ ሳይሆን ደግሞ አገሪቱ ሙሉ እንድትቀየር በሀገራችን ላይ ሰላም እንዲወርድ ረመዳን ጸሎት ዱዓ ማድረግ አለብን ቤተሰቦቻችን በሰላም ወጥተው እንዲገቡ ልጆቻችን በአቧራ ተጫውተው አሁን እኮ ልጅ ወደ ውጭ አይወጣም ጥይት ይመታል ይባላል ልጆቻችን እየተጫወቱ አይደለም ቤተሰቦቻችን በጣም ችግር ነው ይሄ ሁሉ ችግር ተነስቶ ድሮ ምን መሰለ እኛ ልጅ እያለ ምን ይላሉ መሰለ አባቶቻችን ወይ እናቶቻችን ይጓሰማል ወደ ውጭ አትውጣ ነበር የሚሉት አሁን ምንድነው አሁን እኮ ተባራሪ እንዳይፈጠር ያውኛ ዱዓ ማድረግ ነው ያለብን ለማንኛውም ሰይዶ በጣም ወዳለው ቴንክስ ሶ ማች ኢንሻአላህ ሃፒ ረመዳን ቴንክ ዩ ብራዘር መልካም ሁሉ ቺርስ ትልቁ ነገር ነው በእስልምና እምነት ያላችሁ በኦርቶዶክስ እምነትም ያላችሁ ጾም ውስጥ ያላችሁ ሰዎች እንዲያው በእስልምና አስተምሮ ሰው ማማት ኃጢአት ነው ላማችሁን ሰዎች አፉ ልላችሁ በስተት ያስቀየምኳችሁ ሰዎች ካላችሁ ይቅር እንድትሉኝ ነው ስለዚህ አፉ እንባባል በረመዳን የሰው ሐቅ ይዞ ረመዳን አይሆንም የሰው ዕዳ ይዞ ረመዳን አይሆንም ሰውን ያስለቀሱ ረመዳን አይሆንም
ስለዚህ ወንድም እህቶቼ ለአላህ ብላችሁ አፉ በሉኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌሊታችሁ ቀናችሁ ይባረክ። እርስ በርስ እንዋደድ፣ እርስ በርስ እንከባበር። በጣም ትልቅ ጊዜ ነው አሁን ያለን። ይሄ ሰዓት የእስልምናው እምነት የኦርቶዶክስ እምነት ተከታይ አንድ ሁነን ወደ አላህ ወደ ፈጣሪ የምናመልክበት አገራችን ላይ ፈጣሪ ሰላም እንዲያወርድልን የምንጠጋበት ዘመን ነው። የኦርቶዶክስ እምነት ተከታዮች የዛሬ ዓመት ጾም ከእናንተ ጋር የጾመ ዛሬ ግን በህይወት የሌለ ስንት ሰው ታውቃላችሁ? ስለዚህ እናንተም ለሚቀጥለው ዓመት መድረሳችሁን ስለማታውቁ ዛሬ ላይ ጠንክሩ፣ ቤተ ክርስቲያን ሂዱ፣ ሱባኤ ግቡ። ይሄ ዘመን፣ ይሄ ሰዓት፣ ይሄ ወቅት ትላንትና እኮ ትምህርት እያስተማረ የነበረ ሰው ዛሬ እኮ ሌሊት ተኝቶ አድሮ ሞተ የሚባልበት ዘመን ነው። በሽታዎች፣ ድንገተኛ ሞቶች እየበዙ ባሉበት ሰዓት ወደ ፈጣሪያችን የምንመለስበት፣ ሱባኤ የምንገባበት፣ ፈጣሪን የምናመልክበት፣ አላህን የምናመልክበትና ወደ መስጂድ የምንሮጥበት ዘመን ነው። የዛሬ ዓመት ረመዳን ከኛ ጋር የጾሙ ዛሬ ደግሞ ለጾም ያልተዘጋጁ በጣም ብዙ ሰዎች አሉ። ስለዚህ አላህ ግን በዚህ ውስጥ መርጦኛን ቢያንስ በህይወት አኑሮን ጾም እንድንጾም ይሄው ጊዜ እየጠበቅን ነው ያለነውና እየተዘጋጀን ነው ያለነው። አላህ ለዛ ያድርሰን። እንደ ማንኛውም ሰው ጾምን የምንፈታበት ሰዎች አላህ ያድርገን፣ ፈጣሪ ያድርግልን። ወደ ፈጣሪ የምንመለስበት፣ ወደ ጌታ የምንመለስበት፣ የምንጸልይበት፣ ሰላም የምንፈጥርበት ለራሳችን። የብዙ ሰው ችግር ሰላም የለንም። ሰላም መፍጠር አለብን ለራሳችን ወንድሞች። መጀመሪያ ራሳችን ላይ ነው ሰላም መስራት ያለብንና ራሳችን ላይ ሰላም እንዲመጣ ካደረግን ሁሉም ነገር ይሆናል። ሀገራችንን ፈጣሪ ሰላም እንዲያደርግልን የምንጸልይበት ጊዜውን ወቅቱን ተጠቅመን ወደ ለውጥ፣ ወደ ስራ፣ ወደ ከፍታ የምንሄድበት ዘመን እንዲሆንልን ለጌታችን ቅርብ መሆን መቻል አለብን። በጣም ብዙ ሰዎች ዝሙት ይሰራሉ። የማይሆን 10ቱ ትእዛዛትን ሳይታዘዙ ይኖራሉ። አሁን ግን በጾም ውስጥ ኦርቶዶክስ እምነት ተከታይ ጾመኛ ስትሆን 10ቱ ትእዛዛትን እያከበርክ ነው የምትሄደውና ትልቅ የፈጣሪ ቀረቤታ እየፈጠርክ ነው ማለት ነው። በዲነል እስላምም ስንወስደው የእስልምና እምነት በረመዳን ከምግብ መቆጠብ፣ ከአልባሌ ንግግር መቆጠብ፣ ወንጀል ከመስራት መቆጠብ ስለሆነ ምን ያክል ለጌታችን ቅርብ እንሆናለን። ስለዚህ ይህንን ወቅት ለጌታችን ቅርብ ሆነን ረመዳንም ሲመጣ ብቻ ከሚሰግዱ ሰዎች ሳይሆን ዓመቱን ሙሉ ጌታቸውን የሚያመልኩ፣ ጾም የሚጾሙ፣ ቤተክርስቲያን የሚሄዱ፣ መስጊድ የሚሄዱ፣ አምላካቸውን የሚፈሩ ትውልድ መሆን መቻል አለብን። ወንድሞቼ በዚህ ምድር ላይ ትልቁ ነገር ቢኖር፣ ትልቁ ሰላም የሚሰጠን ቢኖር በእምነታችን ለራሳችን የምንፈራው፣ የምናከብረው፣ የምንታዘዘው ፈጣሪ እንዳለ ስናቅ ብቻ። ፈጣሪ መኖሩን ስናቅ፣ የጌታን የአምላክን ትልቅነት ስናምን ወንጀል አንሰራም፣ ክፋት አይኖረንም፣ መጥፎ ንግግር አንናገርም፣ ሰዎችን አንሰድብም፣ እናት አባታችንን እናከብራለን፣ ቤተሰቦቻችንን እናከብራለን፣ ታላላቆቻችንን እናከብራለን። ግን አመለካከታችንን ጥሩ ይሆናል፣ ፖዚቲቭ አመለካከት ይኖረናል፣ ውስጣችን ሰላም ይሆናል። ውስጣችን ሰላም እንዲሆን ይህንን ነገር ነው ማድረግ ያለብንና